ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁ ቆዩ። በካፋ ዞን ጨታ ወረዳ በያዝነው የመኸር እርሻ ከ7000 ሄክታር በላይ ማሳ ኢኮኖሚያዊ ጠቀሜታ ባላቸው ሰብሎች መሸፈኑን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀ። በተለያዩ ሰብሎች ከተሸፈነው ማሳ 102 ሄክታሩ ብቻ በቴክኖሎጂ መታገዙን የገለጸው ጽሕፈት ቤቱ በዘርፉ የግንዛቤ ክፍተት በአርሶ አደሩ ዘንድ እየተስተዋለ መሆኑንና ይህንን ችግር ለመቅረፍ በቀጣይ ጊዜያት እንደሚሰራም ገልጿል። ክፍለ ዓለሙ ተጨማሪ አለው። እንደ የጽሕፈት ቤቱ ኃላፊ አቶ አሸብር ሲሳይ ገለጻ በዘር ከተሸፈነው መሬት 3179 ሄክታሩ የጤፍ ምርት ሲሆን ከዚህ ውስጥ 985 ሄክታሩ በኩታ ገጠም የለማ ነው። ከዚህ የጤፍ ምርት 53000 ኩንታል የሚጠጋ ምርት ሊሰበሰብ እንደሚችልም አሁናዊውን የምርት እድገት መነሻ በማድረግ ገልጸዋል። በቦለቄ ረገድም 629 ሄክታር በዘር ከተሸፈነው መሬት 9149 ኩንታል ምርት እንደሚጠበቅም ኃላፊው አቶ አሸብር ሲሳይ አስረድተዋል። እንደሳቸው ማብራሪያ በቴክኖሎጂ አጠቃቀም በኩል የግብአት ዋጋ ውድ ነው በሚል ለመጠቀም ያለመፈለግ ተግዳሮት ያለ ሲሆን ይህንን ችግር ለመፍታትም ለቀጣዩ የበልግ እርሻ ስኬታማነት ግንዛቤ መፍጠር ስራ ከወዲሁ መጀመሩንም አብራርተዋል። በአጠቃላይ በወረዳው በያዝነው የመኸር እርሻ ዋና ዋና ከሆኑት ጤፍ፣ ቦሎቄ፣ ሰሊጥና ስንዴ ከመሳሰሉት ምርቶች 105598 ኩንታል ምርት እንደሚጠበቅም አክለዋል። የመኸር እርሻው አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የአሁኑ 12 በመቶ ብልጫ አለው ብለዋል አቶ አሸብር። የጨታ ወረዳ በከፋ ዞን ካሉ ወረዳዎች ጤፍና የቅባት እህሎችን በስፋት በማምረት ይታወቃል። በ2016 ዓመተ ምህረት የክረምት ወራት በጎ ፍቃድ አገልግሎት ከ31000 በላይ የማህበረሰብ ክፍሎችን ተጠቃሚ ማድረግ መቻሉን የጎባ ወረዳ ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት ገለጸ። ወረዳው የክረምት በጎ ፍቃድ አገልግሎት አፈጻጸም ገምግሟል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባ ጽዮን ታደለ። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የፋይናንስ ጽሕፈት ቤት ምክትል ኃላፊና የወረዳው አስተዳዳሪ ተወካይ አቶ አሰፋ አደመ በጎ ነገር ስናደርግ መጀመሪያ የምንደሰተው እኛው ነን ብለው በክረምት የተጀመሩ ስራዎችን አጠናክረን በማስቀጠል የህዝባችንን ተጠቃሚነት ልናረጋግጥ ይገባል ሲሉ አሳስበዋል። የወረዳው ወጣቶች ሊግ ኃላፊና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ተወካይ አቶ ካሳሁን አላለው በበኩላቸው የጀመርናቸውን የበጎ ተግባራትን በህብረተሰቡ ዘንድ በማስፋፋት አቅመ ደካሞችንና ጧሪ የሌላቸውን ህብረተሰብ ክፍሎችን የማገዝ ተግባራት በሁሉም ቀበሌዎች ተጠናክሮ ሊቀጥል እንደሚገባ አስገንዝበዋል። የወረዳው ሴቶች ህጻናትና ማህበራዊ ጉዳዮች ጽሕፈት ቤት ባለሙያ የሆኑት አቶ ሻምበል አራርሳ የ2016-17 ዓመተ ምህረት የክረምት በጎ አጠቃላይ ሪፖርት ለተሳታፊዎች አቅርበዋል። የበጎ ተግባራቶች በተከናወኑበት ወቅት የነበሩ ጠንካራ ጎኖችና ያጋጠሙ ችግሮችን በሰነዱ ላይ ተቀምጠዋል። ከበጎ አድራጊ ወጣቶች መካከል ወጣት አካሉ አደቶ በሰጠው አስተያየት በጎ ስራ ማለት በራስ ተነሳሽነት አቅመ ደካሞችንና ጧሪ የሌላቸውን በመደገፍ ከአቅመ ደካሞችና ከፈጣሪ ምስጋና የምናገኝበት ተግባር ነው ብለው ከቀበሌ ጀምሮ እስከ ወረዳ ማዕከል የሚገኙ ወጣቶች፣ የመንግስት ሰራተኞችና ባለሀብቶችና ሌሎች ባለድርሻ አካላት በጎ ተግባራቶች ከየትኛውም ጥቅማ ጥቅሞች ጋር ሳያገናኝ የድርሻቸውን አስተዋጽኦ ሊያበረክቱ ይገባል ብለዋል። ወጣት አካሉ አያይዘውም በአንዳንድ ማህበረሰብ ክፍሎችና ወጣት ላይ የሚታየውን የግንዛቤ ችግር በየቀበሌ ተወርዶ ሰፊ ግንዛቤ ከተሰጠ የበጎ ተግባራት ስራ ስኬታማና የተሻለ ውጤት እናስመዘግባለን ብለዋል። በዚሁ መድረክ የወረዳው አመራር፣ የቀበሌ አስተዳዳሪዎችና ስራ አስኪያጆች፣ የቀበሌ ወጣት ሊጎች፣ በጎ አድራጊ ወጣቶች እንዲሁም የወጣቶች ማህበርና ሌሎች ውይይቱን ተሳትፈዋል። በተያያዘ ዜና በ2016-17 የክረምት የወጣቶች በጎ ፍቃድ ከ3 ሚሊዮን ብር በላይ የሚገመት አገልግሎት ለህብረተሰቡ መስጠቱን የአውራዳ ከተማ አስተዳደር ማህበራዊ ክላስተር ጽሕፈት ቤት ገለጸ። በከተማው በ14 የተለያዩ ዘርፎች ላይ ሲከናወን የቆየ የክረምት በጎ ፍቃድ መርሃ ግብር ተጠናቋል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት በወንጋ ቅርንጫፍ ነው። ቤተልሔም መምሩ። የጽሕፈት ቤቱ ኃላፊ አቶ ስዩም ኃይሌ በ2016-17 ዓመተ ምህረት የክረምት ወራት የወጣቶች በጎ ፈቃድ አገልግሎት 5200 በጎ ፈቃደኛ ወጣቶችን በማሳተፍ በ14 መስኮች ለማህበረሰቡ አገልግሎት መስጠት ተችሏል ብለዋል። በዚህም አብዛኛውን የህብረተሰብ ክፍል ተጠቃሚ ማድረግ ተችሏል ያሉት አቶ ስዩም
ከ3 ሚሊዮን ብር በላይ የሚገመት አገልግሎት መስጠት እንደተቻለም ተናግረዋል። የደም ልገሳ፣ የትምህርት ቁሳቁስ መሰብሰብ፣ አካባቢ ማጽዳት፣ ችግኝ ተከላ፣ የአረጋውያን ቤት ጥገናና አዲስ ቤት መስራት ሌሎች መስኮች ላይ በክረምት ወራት የወጣቶች በጎ ፈቃድ አገልግሎት ውጤታማ ስራዎች ተከናውነዋል ብለዋል። በበጎ ፈቃድ አገልግሎት የተሳተፉ ወጣቶች በበኩላቸው በጎነት መገለጫው መልካም ማሰብና የልብ ጥሩነት በመሆኑ ይህንኑ መልካም ተግባር አጠናክሮ ማስቀጠል ይገባል ብለዋል። ወጣቶቹ በዚህ መልካም ተግባር በመሳተፋቸው መደሰታቸውንም ገልጸዋል። የመማሪያ መጻሕፍት እጥረት ትምህርታቸው ላይ ተግዳሮት መሆኑና በቀጣይም ውጤታቸው ላይ ተጽዕኖ እንዳይፈጥር መስጋታቸውን በጎባ ወረዳ የአዲስ ፋና አንደኛ ደረጃ ትምህርት ቤት ተማሪዎች ገለጹ። የወረዳው ትምህርት ጽሕፈት ቤት በበኩሉ ችግሩን ለመቅረፍ ከሚመለከተው አካል ጋር እየሰራው ነኝ ብሏል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ፍጹም ተሾመ። በወረዳው የአዲስ ፋና አንደኛ ደረጃ ትምህርት ቤት ተማሪዎች መካከል ተማሪ ሊዲያ አበራና ሄኖክ ጥላው እንደተናገሩት የመማር ማስተማር ግብዓት ያለመኖሩ ተማሪዎች ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ስለመሆኑም ገልጸዋል። ተማሪዎቹ አያይዘው አስተማሪዎች በክፍል ውስጥ ከሚያስተምሩት ውጪ በቤታቸው ለማጥናት መጽሐፍ ባለመኖሩ በቀጣይም ውጤታቸው ላይም ከፍተኛ ተጽዕኖ እንደሚያመጣባቸው አመላክተው ባለድርሻ አካላትም ትኩረት ሰጥተው ችግሩን እንዲቀርፉም ጠይቀዋል። የአዲስ ፋና አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ አድማሱ አለማየሁ እንደተናገሩት በትምህርት ቤቱ ምንም አይነት መጻፊ ያለመኖሩን ጠቅሰው መጻፊ ማሟላት ተግባር የተማሪ ወላጆች በመሆኑ ጊዜ ሳይሰጡ ሊያሟሉ እንደሚገባም ተናግረዋል። አቶ አድማሱ አክለው ለተማሪዎች ጥራት ያለውን ትምህርት ለመስጠት የመማር ማስተማር ግብዓት መሟላት ወሳኝ መሆኑን ተናግረው የግብዓት እጥረት በሀገር አቀፍ ደረጃ የሚወዳደሩ ተማሪዎች ላይ ከፍተኛ የሆነ ተጽዕኖ እንደሚያደርስም ገልጸዋል። የወረዳው ትምህርት ጽሕፈት ቤት በበኩሉ የመማር ማስተማር ችግሮች ለመፍታት ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የተናገሩት የጽሕፈት ቤቱ ኃላፊ አቶ አስፋቸው አትሞ ከአንደኛ እስከ 6ኛ ክፍል ያለውን የተማሪዎችን መጻሕፍት ማሳተም የሚችለው የተማሪ ወላጅ በመሆኑ በቅርቡ ከሚመለከተው አካል ጋር የጋራ ውይይት እንደሚኖርም ጠቁመዋል። ወላጆችም ለተማሪዎቻቸው ሲሉ የህትመት ገንዘብን በማዋጣት በአስቸኳይ እንዲታተምና የድርሻቸውንም እንዲወጡ ኃላፊው ጥሪያቸውን አስተላልፈዋል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ነው። በምስራቅ አፍሪካ ሀገራት በቀጣዮቹ 8 ቀናት የዝናብ ስርጭቱ የሚቀጥል መሆኑን የምስራቅ አፍሪካ የአየር ሁኔታ መረጃ አገልግሎት አስታወቀ። ዘገባው የኢትዮጵያ ዜና አገልግሎት ድርጅት ነው። ሀብታም ወልደ ስላሴ። በምስራቅ አፍሪካ ሀገራት በምስራቅ ኢትዮጵያ በኡጋንዳ በርካታ አካባቢዎች እንዲሁም በሰሜን ሶማሊያ ከመደበኛ በላይ ዝናብ የሚጠበቅ መሆኑን አሳውቋል። በደቡብ ምዕራብ ሱዳን በደቡብና መካከለኛው ኢትዮጵያ ክፍልና በኤርትራ ደቡባዊ ክፍል መጠነኛ ዝናብ የሚጠበቅ መሆኑንም ገልጸዋል። የታንዛኒያ ሰሜን ምዕራብና የኬንያ ጠረፋማና ምዕራባዊ ሀገሪቱ አካባቢዎች ተመሳሳይ ዝናብ መጠን እንደሚኖራቸውም አስታውቋል። በምስራቅ ኢትዮጵያ አካባቢዎችና በዩጋንዳ የሰሜንና ደቡብ ሀገሪቱ አካባቢዎች ከበድ ያለ ዝናብን ተከትሎ ጎርፍ ስለሚኖር ጥንቃቄ መድረግ እንደሚገባ በመረጃው ተመላክቷል። በመሆኑም በእነዚህ አካባቢዎች የሚኖሩ ሰዎች ጎርፍና የመሬት መንሸራተት አደጋ ሊጠነቀቁ በመረጃው ተገልጿል። ቀጣዮቹ 8 ቀናት በኢትዮጵያ የተወሰኑ አካባቢዎችና በሌሎች የምስራቅ አፍሪካ ሀገራት የዝናብ ስርጭቱ የሚቀጥል በመሆኑ ከቀላል እስከ ከባድ ዝናብ ይጠበቃል ተብሏል። የምስራቅ አፍሪካ የአየር ሁኔታ መረጃ አገልግሎት በኢጋድ ስር ሆኖ የአየር ትንበያና ተያያዥ ተግባራትን የሚያከናውን ቀጠናዊ ተቋም መሆኑ ይታወቃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት የዝናብ ስርጭት የአየር ሁኔታ ክስተቶች በደቡብ ምስራቅ፣ በደቡብ ምዕራብና በምዕራብ ሀገሪቱ ክፍሎች ላይ የተሻለ ገጽታ እንደሚኖራቸው ከቀናት በፊት አሳውቋል። የክረምት ወቅት ዝናብ እያገኙ በነበሩት ምዕራብ፣ ደቡብ ምዕራብ እንዲሁም በምስራቅ ሀገራት ክፍሎች ላይ ዝናብ ቀጣይነት እንደሚኖረው ማመላከቱም ይታወቃል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት በወቅታዊ ብርሃኑ አብሬያችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ